ሞጣ ሰላም ሰላም። ሞጣ 300 ሺህ ፎሎወር ልገባ ነውና እዛ ለሰዎችክ ንገሩልኝ። ምን ያደርግልሻል? 300 ሺህ ምን ያደርግልኛል? ሞጣ ምን ያደርግልሽ? ምን ስትሰሪበት? ቁም ነገር ሰራበታለሁ። ያቺ ውዝዋዜ ለማሳየት ታይተናታል። እንደዚህ ለማለት ውዝዋዜ ለማሳየት 300 ሺህ እና ውዝዋዜ አይተው እኮ ነው 300 ሺህ ፎሎወር ያደረገኝ። ታይ እንጂ ስንት ነበርሽ? 10 ነበርኩ። 10 ሺህ ነበርሽ? ከዛ ወዲያው ዘሎ 300 ሲገባ ውዝዋዜው ስታደርግ አይገርምም? የኢትዮጵያ ሕዝብ አሪፍ በጣም ኃይለኛ ነው። አይቼዋለሁ። ከባድ ነው። የጣናው ሞገድ ነው። የጣናው ሞገድ ነው። ያስ የሚገርም ነው። አይቼዋለሁ። ዋኝተሽ ታውቂያለሽ? ጣና እንትን እኮ አለ ጉማሬ። አይ ጉማሬ። አሁን አንቺን ጉማሬ ይበላሻል ብትገቢ። ለምን አይበላኝም? ጉማሬ የሚበላኝ ይመስልሻል? እና ታዲያ 400 ቀረ። ሞጣ ቤት ያላችሁ ሰዎች መጣችሁ ፎሎ አርጋ ትወዛወዝበት። አሁን አንድ እኮ አለች ጊንጥ የምትመስል 1.3 ሚሊዮን ያላት አንድ የሆነች አለች ጊንጥ የምትመስል ልጅ ዩቲን ነው ጃኒን ነው እንደ ክሬዚ የሚያረጋታለች እየዞረች በየአደባባዩ ምናምን ትላለች። ስማ ግን ከአኬ ጋር ምን ሆናችሁ ነው? ማን? አክሊሉ። ምንድነው አክሊሉ? እንደ አኬ ነው። አክሊሉ ምን ሆኖ ነው? አይ ምንም በመጣጭስ ከአክሊሉ ጋር እንቁላል ተቀቡ የሚለው አኬ አታውቅም? ምን አለ ደሞስ? አክሊሉ መኪና ምናምን እያለ የሚሮጠው መስሎታል። ካገኘሁት እኮ አሸዋለሁ መስሎታል። ለጥቼ ነው የምመጣልህ አድርጋጋ እየነገርኩ ነው። ሩቅ አይደለም ከኔ ከሚኖርበት እነዳልሃለሁ። እሱ ዳላስ መሰለኝ የሚኖረው። ስድብ ከጀመረ ነድቼ ነው የሚሄድልህ። ኧረ አልሰደበክም፣ ዝም ብለው አስረግጬ ነው የምነግርህ። ምንም አልምረህም። እንደውም ተደባደቡ። ሞጣ ጌታ ይዋጣላል። ጆሮውን ይዤ ነው። Hey guys, she's a singer. Yeah. Come in, steady, come. Oh my gosh. Are you a musician? Singer. Akadi gali nahi sari tu sori, tere jani hori na hori, gulbani kuliya ke hota te lali, kami teri kali, Big Sony ሰላም ዳዊት ይለዋል። ሰላም ቅድም ኔትወርክ በጣም ያስቸገረኝ ነበር፣ ለዛ ነው ይቅርታ። ገንዘብ ያስገባል ሰው አለ? ገንዘብ አንድ አማራ የሚለው አስገብቶልኛል። ስንት ብር? 15,000 ብር። እና ደግሞ አንዲት ልጅ አንድ አማራ እኔ ጋር ሰጣለሁ ያለው ሰው ማን ነበር? አላከም እንዴ አለኝ ምናምን ይላል። ውሸታም፣ ህዝቡ ውሸታም። ባለፈው ሰጠዋለሁ $100 200 ያልካንተ ሌባ። አንዲት ደግሞ 10,000 ብር 25,000 ብቻ ነው የገባልኝ። እንዴ ብቻ ነው ትላለህ? እንደ 25,000 ለአንድ ገበሬ ልጅ ምን አነሰው? እሱን ልብስን ገዝተህ ተንቀሳቀስ እንጂ 25,000 አንሷል። ኧረ እሱማ ልክ ነህ፣ ግን አይደለም ልክ ነህ። ግን ብዙ ቲቲአይ መምህር እኮ 3,000 ብር ነው በወር የሚከፈለው። በአመት ስንት መሰለህ? 4,000 5,000 አይሞላም። 15,000 አንተ እኮ የእርሰ መምህር ደሞዝ እኮ ነው ያገኘህ። የአመቱን እኮ ነው የዘጋልህ።
አንተው ርዕሰ መምህር ነህ። የዋር ርዕሰ መምህር ነህ፣ ዳይሬክተር ነህ። የአንድ ኤሌመንተሪ ስኩል ዳይሬክተር ነህ። አሁን ዳይሬክተሩን አልኩ 30 ሺህ ገባል ማለት ዳይሬክተር ነህ። Any pizza, any toppings, just $9.99 online. Domino's best deal ever is back. ባንክን ባይሆን ያስቀመጥከው ባንክን ቲክታክ ላይ ያስቀምጣል። በጣም ተበርዱ። የጎንደር አባላት 18 ዓመት ሁለተኛው የአማራ የባህል አምባሳደር ከማግቤት ቀጥሎ ነው። ሁለተኛው ነው። በቃ ስመጣ ትጋብዘኛለህ። ችግር የምትወደው ምግብ ምንድን ነው? እኔ ኬክ እወዳለሁ። ኖ ኬክ ሳይሆን ምግብ ምግብ ሸክላ ተሻውታል። ሸክላ ምናምን ሸክላ እኔ ሸክላ ስንት ነው እናንተ ጋር? አንድ ሰው 450 ጂጂ 450 ኦኬ። ጓደኛስ ምን ይወዳል? ጥብስ ነው የምወደው። ጥብስ ቀይ ወጥ እወዳለሁ ያለ። ኦኬ እሺ፣ የሱ ስንት ነው? እሺ የሱ ስንት ነው? ዋጋው እኮ ተመሳሳይ ነው። ፌር ነው። 450 ቀይ ወጥም 450 ሸክላም 450 ነው እናንተ ጋር? እንደዚህ ነው። እሺ አካውንት አለ? አካውንት ምን ያደርግብሻል? እኔ ልጋብዛችሁ ነው። ኧረ ችግር የለውም። አይ እንግዲህ ሰው ማስቸገር። ንገረኝ አካውንትህን። እሺ ንግድ ባንክ 1045 ለልጅ 10
10 ትንሽ 10 1045 10 10 12 አውቀህ ነው እንዴ? 8 አረ የተናገርኩ አቤኔዘር ግዛው ነው 1000 አቤኔዘር ግዛው ሲገባ ይታያቸዋል። አዎ መሌቲ ደረሰ አልደረሰም። አሁንስ አልደረሰም። ንገሪኝ። ኧረ አልደረሰም እንዴ እኔ ጋር ሄዷል። አካን እዚህ ላይ ማሳየት አልችልም፣ ይዘጋብኛል። ኧረ አልሄደም። ነገር አልገባም፣ ሜሴጁ አልገባም እኮ ሜሴጅ ላይ ግባሽ፣ እንዲወጣና ሜሴጅ ላይ ግባ። ኢንድ እንዳትለው ደግሞ ቶሎ ተመልሰና እሺ፣ ስለሚዘጋብን ስለሚያስወጣ አብሬታ ደርሷል አይደል? ደርሰን ታንክ ዩ። ግማሹን ቤት ክራዩን ክፈልበት፣ ኧረ በጣም ግማሹን ደግሞ አንተንም ጓደኛህንም ጋብዘልኝ። ኧረ በእናትህ አንቺ በጣም ቆንጆ ነው። በጣም አመሰግናለሁ። ችግር የለም። ወይኔ ሳልስምህ ረስተሁት። እወድሻለሁ። እሺ አመሰግናለሁ። መልካም ምሽት ይሁንልህ። በኢሞ እንገናኛለን። በኢሞ እንገናኛለን። እሺ can someone kiss me once? Gigi, can you kiss me once? እሺ ያብዬ መልካም ጊዜ ይሁንልህ። መልካም ቀን፣ መልካም ምሽት ይሁንልህ። ጓደኛህን ነገ ጋብዝልኝ። እሺ አንተ ጥብስ ብለሃል፣ እሱ ቀይ ወጥ እና ጓደኛህን ቀይ ወጥ ብሏል፣ ጋብዘው። እንትን ጓደኛህ ቀይ ወጥ ብሏል፣ ጋብዘው አደራ። እሺ እሺ ስሚ አደራ። እሺ በሞዶ እሺ እሺ ጓደኛ ሃይ፣ እንዴት ነህ? አንተ እስካሁን ሰላም አትይው? ሰላም እንዴት ነህ? ደህና ነኝ። እናትህ ቀይ ወጥ ብለሃል፣ ነገ ብላ። እሺ አደራ። እሺ ማይ በላለሁ። እሺ እንዴ መልካም ምሽት ይሁንላችሁ። ቆይ እንዳትዘጊ። በሞት ትደውላለሽ ወይስ ስልክን? እኮ በውስጥ ነው ምልክልህ። እዚህማ ላይቭ ላይ እንዴት ይነገር? እና እንዴት ላድርገው? ስወጣ ልክልህና ስልክህን በኢሞ ነው። እሺ እንዴት? በምን ልውጣ? በምን ልውጣ እኮ ነው። ቻው ልበልህና በምን ልላክ? እኔ ልክልሃለሁ።